ሰላም ውድ የስማርት አፕ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በዛሬው ቪዲዮ የሁለት ሳምንት ፕሮግራም የምናወጣበት ጊዜ ነው ማለት ነው። እንግዲህ ይሄ የሁለት ሳምንት ፕሮግራም አውጥተን አንድ ላይ ስቴፕ ባይ ስቴፕ እንግዲህ ሰብጀክቶቹን የምታነቧቸውን ሰብጀክቶች እያንዳንዱን እያወጣን መጨረሻ ላይ እንግዲህ ይህንን ሰብጀክት ደግሞ እናንተም በራሳችሁ የምታወጡበትን ፋይሉን የምታገኙበትን ከዛ ፕሪንት አድርጋችሁ የምትጠቀሙበትን እንግዲህ ምነግራችሁ ይሆናል ማለት ነው። መጨረሻ ላይ ነው እሱን ምነግራችሁ። ምክንያቱም አወጣጡን የምናወጣበትን ምክንያቶች እንዴት እንደምንዘጋጅ እንዴት እንደምንጠቀም ፕሮግራም አወጣጣችንን እንግዲህ እያንዳንዷን ስቴፕ ነው እንግዲህ ዛሬ ማሳያችሁ ማለት ነው። እንግዲህ አብዛኞቻችሁ ሞዴል ኤግዛም ወስዳችኋል አይደለም? አሁን እኛውን የምንፈልገው 2 ሳምንት ነው። በዚች 2 ሳምንት ውስጥ እስከ ግንቦት 30 በቃ እስከ ግንቦት 30 ምናምን ቶሎ ጨረሳችሁ በቃ በኮንፊደንስ ቁጭ የምትሉበት ከዛ በኋላ ደስ ያላችሁ ነገር አርገታችሁ በኮንፊደንስ ቁጭ ብላችሁ ለፈተና የምትገቡበት የምትዘጋጁበት ጊዜ ነው መሆን ያለበትና እቺን 2 ሳምንት እንግዲህ በጣም ማተኮር ይጠበቅባችኋል። እናንተ አሁን በተለይ ይሄ ሚኒስትሪ ተፈታኞች ከ12ኛ ክፍሎች በጣም የማለፍ ቻንሳችሁ በጣም ከፍተኛ ነው። በቃ እንግዲህ 12ኞቹን እንኳን አታዋቸውም እንዴ በጣም የማለፍ ፕሮባቢሊቲ ወይ የማለፍ እንትሩ በጣም ዝቅተኛ ሆኖ እንኳን እንዴት እንደሚዘጋጁ በቃ በተስፋ እናንተ ደግሞ የማለፍ ከፍተኛ ስለሆነ ይሄንን ነገር እንግዲህ በጣም መዘናጋት የለባችሁም። ይሄ ፍራቻ ምናምን መጥፋት አለበት። ደግሞም እንደዚህ የሚያስፈራራችሁ ጓደኛ እንወርቃለን ይሄን አላለም አላዘጋጀውም ብሎ ፍርሃት ምናምን የሚያስገባባችሁ ምናምን ጓደኛ ካለ ከሱ ጋር ለሁለት ሳምንት ለዚች 2 ሳምንት ትንሽ መራቅ ነው ፍራቻ ከሚያመጣ። እናንተ አሁን የሚያስፈልጋችሁ ምንድነው? አንብቦ እንድታነቡ የሚገፋፋችሁ ታልፋላችሁ እንትን ነው በርቱ የሚላችሁ ጓደኛ ነው ያበረታችሁን የሚያስፈልጋችሁ እንጂ ከእንደዚህ አይነት ጓደኛ ወይ ደግሞ ፍራቻ የሚለቅባችሁ ወይ ደግሞ የሚያዘናጋ ኑ እንጫወት ችግር የለውም እሱም ደግሞ መጥፎ ነው። እንደዚህ አይነት ጓደኛ እንጫወት ምን ችግር አለው ቀላል ነው ምናምን የሚላችሁም እንግዲህ እንዳትሰሙ። እንደዚህ አይነት ጓደኛ ማዘናክቷችሁ መጨረሻ ውጤትም ሊከዳችሁ ወይንም ሊወርድባችሁ ስለሚችል በአሁኑ ሰዓት ላይ ሳትዘናጉ ለዚች 2 ሳምንት በጣም ፎከስ አድርጋችሁ ማንበብ አለባችሁ ማለት ነው። ስለዚህ አሁን ይህን ፕሮግራም ማዘጋጀት ከመጀመራችን በፊት መጀመሪያ ማስተካከል አለባችሁ። ፍራቻ ከሚያመጡና ከሚያዘናጉ ጓደኞች ለዚች ለ2 ሳምንት መራቅ አለባችሁ። ሌላኛው ነገር ደግሞ የምታጠኑበትን ቦታ መወሰን አለባችሁ። መወሰን አለባችሁ። በቃ ሐሳባችሁ የሚሰበሰብበት ሐሳባችሁ የማይሰርቁ ነገሮች የሚኖሩበት ቦታ በቃ ተመስጣችሁ ለዚች 2 ሳምንት በደንብ የምትሰሩበት ሁኔታ መሆን አለበት ማለት ነው። ለምሳሌ ቤት ውስጥ አሁን እንደዚህ ጫጫታ ምናምን የሚኖር ከሆነ ቲቪ ምናምን የሚያስቸግራችሁ ከሆነ እጃችሁ ደግሞ ሞባይል ላይ ምናምን አብዛኛውን ጊዜ ሞባይል ምናምን ካለ እንደዚህ እንዳትዘናጉ መምረጥ አለባችሁ። አሁን ለምሳሌ ላይብረሪ ከሆነ ላይብረሪ ስትሄዱ የሚያነብ የሚዘጋጅ ተማሪ ስለሚኖር ሞራላችሁ ይመጣል፣ ትዘጋጃላችሁ እናንተም ሲሪየስ ሆናችሁ ማለት ነው። እንዲሁም ደግሞ ላይብረሪ ምናምን ደግሞ ሚርቅ ምናምን አካባቢ ከሆነ ደግሞ ቅድም እንዳልኳችሁ የሚያነብ ተማሪ አብሯችሁ በቃ በማንበብ አብሯችሁ ሊያግዛችሁ ጥያቄ አብራችሁ የምትጠያየቁት የማንበብ ሞራላችሁን የሚያመጣ ምናምን እንደዚህ አይነት ተማሪ ጋር ጓደኛ ጋር ሄዳችሁ አብራችሁ መስራት ነው ማለት ነው። ስለዚህ የመጀመሪያው ነገር ይሄንን ነው። የመጀመሪያው ነገር እንግዲህ ይሄንን ፕሮግራም በምናወጣበት ጊዜ ምንን ተመርክዘን ነው ወይንም ምንን ቤዝመንት አድርገን ነው? የሞዴል ፈተና ውጤትን አድርገን ነው። እንግዲህ ይሄንን የምናደርግበት ለምንድን ነው? የሞዴል ላይ ራሳችንን ስለመዘንን ነው። የቱ ጋር ደረጃ እንዳለን እና ምን ያህል እንደተዘጋጀን ስለሚነግረን የሞዴልን ውጤቶች እንግዲህ እሱ ላይ ተመርኩዘን ነው ማለት ነው። እነዚህን ፕሮግራሞች የምናወጣው ምን እናደርጋለን? ጥሩ ውጤት ያመጣናቸውን እንደረድራለን። የወረዱብንን ትምህርቶች ደግሞ በዚህኛው ጋር እንደረድርና አሁን ለዚህ ለ2 ሳምንት ምንድነው የምናደርገው? ትኩረት የምንሰጠው የወረዱብን ትምህርቶች ላይ ነው ማለት ነው። እነዚህኛዎቹንም እየሰራን ጥሩ ያመጣናቸውን ትምህርቶች እየሰራን ግን ሞር ጊዜያችንን የምናጠፋው በደንብ ጊዜያችንን የምናጠፋው ምኖቹ ላይ ነው ማለት ነው፣ የወረዱብን ላይ ነው ማለት ነው። የመጀመሪያው ነገር እንደዚህ ታወጡና ታስቀምጣላችሁ ማለት ነው። በሁለተኛ ነገር እንግዲህ ምንድነው በምናጠናበት ጊዜ ምንድነው የምንከተለው የአጠናን ዘዴ? በዚህ በ2 ሳምንት በምናጠናበት ጊዜ 2 ነገር ይጠበቅብናል። የመጀመሪያው ነገር ጥያቄ መስራት ነው። ሁለተኛ ነገር ደግሞ ማንበብም ነው። ሁለቱንም ነው የሚጠይቀው በሚኒስትሪ በምንዘጋጅበት ጊዜ ማለት ነው። ስለዚህ እኛ ምንድነው የምንፈልገው? በአንድ ጊዜ እያነበብንም የምንዘጋጅበትም ጥያቄ የምንሰራበትም ዘዴ ነው የሚያስፈልገን። ስለዚህ ይህንንም ምንድነው የጥያቄ የአሰራር ዘዴ ነው ወይንም የአጠናን ዘዴ ነው ማለት ነው። ልክ ምን እናደርጋለን? ቁጭ እንላለን፣ ጥያቄያችንን እየሰራን ጎን ለጎን ምን እናደርጋለን? እናነባለን ማለት ነው። የምናውቃቸውን እያስታወስን ነው፣ የማናውቃቸውን ደግሞ ሄደን መጽሐፎቹ ጋር እየፈለግን ራሳችን ምን እናደርጋለን? ኖቶችን እንይዛለን ማለት ነው። አጠር ኖቶችን እንይዛለን። እሱ ምንድነው ከ2 ሳምንቱ ቻሌንጅ በኋላ ሪፈር የምናደርገው ነገር ይሆናል ማለት ነው። እነዚህን ጥያቄዎች እንግዲህ የምንሰራው ከምንድነው ያለፉ የሚኒስትሪ ጥያቄዎችን
ካገኘን ማለት ነው። እንዲሁም ደግሞ የሞዴል ፈተናዎችን ሞዴል የሚወጣው እንግዲህ ራሱ ሚኒስትሪ የሚያወጡት አስተማሪዎች ስለሆኑ የሚያወጡት እንደዚህ የሞዴልን እንትን እናንተን ቴስት ለማድረግ ነው እንድትዘጋጁ ነው እንደዚህ የሚያደርጉትና ተቀራራቢ ነው። እንደውም አብዛኛውን ጊዜ እስቲ ቼክ አድርጉት ሚኒስትሪ ቀላል ነው እንደውም ከሞዴል ማለት ነው። አውቀው ከባዱን ያመጡባችሁና ተደናግራችሁ በደንብ እንድትዘጋጁ ከዛ ሚኒስትሪ ቀለል ይላል ማለት ነው። ግን አንዳንዴም የሚከብድበት ሁኔታ ስላለ እንዳትዘናጉ። ስለዚህ የሞዴልም ፈተናዎች የበፊቶቹንም እንሰራለን ማለት ነው። ስለዚህ የሞዴል ፈተና ሚኒስትሪ ደግሞ መጽሐፋችሁ ላይ ሪቪው ጥያቄዎች አሉ፣ ሪቪው ኤክሰርሳይሶች ማለት ነው። እነሱ ወይንም መጠቃለያ መልመጃ ጥያቄዎች ሁሉም በየዩኒቱ መጨረሻ ልክ እንደነሱ ጋር እየሄዳችሁ ምን ታደርጋላችሁ ትሰራላችሁ ማለት ነው። እነሱንም ከተረፋችሁ ጊዜ። ስለዚህ ጥያቄዎቹን እንሰራለን፣ ማናቃቸውን ሄደን እናነባለን፣ ወዲያው ኖታችንን እናወጣለን። ስለዚህ ማስታወሻ ያስፈልጋቸዋል ማለት እናወጣለን። በእንደዚህ አይነት መንገድ እንሰራለን ማለት ነው። ይህንን ካስተካከለን እንግዲህ አሁን ቀጥታ ወደ ምኑ እንገባለን? ወደ ፕሮግራም ማውጣቱ እንገባለን ማለት ነው። እንግዲህ ፕሮግራም በምናወጣበት ጊዜ እንደምታዩት እንግዲህ የሁለት ሳምንት ነው እንግዲህ ቻሌንጅ የያዝነው የምንዘጋጀው። የመጀመሪያው አንደኛው ዙር የመጀመሪያው ሳምንት ነው። ሁለተኛው ዙር ደግሞ የሁለተኛው ሳምንት ነው ማለት ነው። ስለዚህ በመጀመሪያ ዙር አንዴ እንጨርሳለን ማለት ነው ተዘጋጅተን። ከዛ ምን ይሰማናል? የዛኔ ይህንን የምናደርግበት ምክንያት አንዴ ስንጨርስ ኮንፊደንሳችን ትንሽ ከፍ ይላል፣ ራሳችንንም ቴስት እናደርጋለን ማለት ነው የመጀመሪያ ዙር። ሁለተኛ ዙር ደግሞ ስንዘጋጅ ደግሞ ምን እያደረግን ነው? የመጀመሪያ ሳምንቱን ዙር ድክመቶቻችንን እና ጥያቄዎቻችን የሳትናቸውን ምናምን አስተካክለን በሁለተኛ ዙር ደግሞ አስተካክለን ሞር ኮንፊደንስ ሞር በራስ መተማመናችንን ከፍ እናደርጋለን ማለት ነው። በእንደዚህ አይነት ሜትድ ነው እንግዲህ የመጀመሪያው እንደምታዩት እንግዲህ ከሰኞ እስከ እሑድ ድረስ በቃ ከእንደገናም ደግሞ ጠዋት፣ ቀን፣ ማታ ሶስቱንም ጊዜ ነው የምንጠቀመው። ምክንያቱም ምንም የምናባክነው ጊዜ የለም፣ ስለደረሰ የምናባክነው ጊዜ የለም። ደግሞ እንዴት እንደምትዘጋጁም ደግሞ አሳያችኋለሁ። እንደ ኤግዛምፕል የራሴን ነው እንግዲህ ዝም ብዬ ለእናንተ እንትን ያልኳችሁ። ለመጀመሪያውን ፎር ኤግዛምፕል የመጀመሪያ ምንድን ያልኩት እኔ ጠዋት ላይ ሰኞ ጠዋት ላይ ኢንቫይሮንመንታል ሳይንስ እሰራለሁ ነው ያልኩት። እናንተ ደስ ያላችሁን ያው ዝቅተኛ ከወረዱት ብዬ እኔ እንደራሴ ያዝኩት ማለት ነው ኢንቫይሮንመንታል ሳይንስ። ከእንደገናም ከሰዓትም ኢንቫይሮንመንታል ሳይንስ ነው ጥያቄ የምንሰራው እያነበብን ማለት ነው። ከዛ ማታ ላይ ምን እናደርጋለን? ቀን ላይ የሰራነውን ኢንቫይሮንመንታል ሳይንስ ጥያቄዎችን የያዝናቸውን ኖቶች ማታ ላይ ቁጭ ብለን ምን እናደርጋለን? ቤታችን ስንገባ ሪፈር እናደርጋለን። እዛውም ካለን ሪፈር እናደርጋለን፣ እናነባለን ማለት ነው። ለምን ቀን ላይ የሳትናቸው ጥያቄዎችን አዳዲስ የሆኑ ነገሮችን ኖት አውጥተናል አይደለም? እነሱ ነገሮች ማታ ላይ ስንደግመው አእምሯችን ትኩረት ይሰጣል ማለት ነው። ፕላስ ደግሞ ጠዋት ላይ ሌላ ትምህርት ከሰዓት ላይ ሌላ ትምህርት አትስሩ። ለመሰላችሁ አእምሯችሁ አንድ ነገር ላይ ካተኮረ አንድ ነገር ላይ ነው የሚያተኩረው። ስለዚህ ቀኑን ሙሉ የምትሰሩ ከሆነ ጠዋትም ኢንቫይሮንመንታል ሳይንስ ከሰዓትም ኢንቫይሮንመንታል ሳይንስ መሆን አለበት። ምክንያቱም አእምሮ በአንዴ የሚያተኩረው አንድ ነገር ላይ ስለሆነ ማለት ነው። ስለዚህ እሱ እናተኩራለን። ሌላ ደግሞ ምንድነው ማታ ላይ ኖታችንን የያዝናትን ኖት ሪፈር እናደርጋለን፣ ትንሽዬ እናነባለን። ፕላስ ደግሞ ሂሳብ እንሰራለን። የሂሳብ ጥያቄ የተወሰነ ሂሳብ ለመሰላችሁ ሂሳብ ብቻውን አይነበብም ወይም አይጠናም። ሂሳብ በባህሪው ካልኩሌሽን ስለሆነ እንደ ሌሎቹ ትምህርት ግዴታ ማንበብ የለብንም። ሂሳብ በባህሪው ለአእምሮ ጥሩ ነው። ለአእምሮ ጥሩ ስለሆነ ብቻውን አይነበብም። ቲዮሪ ወይንም እንደዚህ ጽሁፍ ነገር ምናምን ከሆነ የምናነበው ልክ እንደ ኢንቫይሮንመንታል ሳይንስ፣ ሂሳብ ደግሞ ስንሰራ አእምሯችን ትንሽ ሪላክስ ያደርጋል፣ አይጨናነቅም። ስለዚህ አሁን በየአንዳንዱ በምንሰራው እስከ 7ቱም ቀን ሂሳብ አለ ማለት ነው። ሌሎችን ትምህርቶች ቀን እናነብና ማታ ማታ ሂሳብን እንደ አዲሽናል እየጨመርን ከስር እሱን እየጨረስን እንሄዳለን ማለት ነው። በዚህ አይነት መሰረት እንግዲህ እንደምታዩት ሁሉንም በሁለተኛው ማክሰኞ ላይ ምን አድርጌዋለሁ? ግብረ ገብ አድርጌዋለሁ። ከዛ ማታ ላይ ደግሞ ሂሳብና የያዝናትን ኖት ትንሽ እናነባለን ማለት ነው። ከዛ ሮብ ላይ ሞራል ኤዱኬሽን እሱን እናነባለን። ያው እኔ በእንግሊዝኛው ስለያዝኩት ነው። ሞራል ኤዱኬሽን እናነባለን። ከዛ በኋላም እንግዲህ ሐሙስ ላይ እንግዲህ አማርኛ፣ አርብ ላይ እንግሊዝኛ። እነዚህ ምንድናቸው? ያው ያልወረዱብን ትምህርቶች በሚል ነው። ከእንደገና ምንድነው እንደዚህ ካደረግን በኋላ በእያንዳንዱ ቀን ማታ ላይ ምን አለ? ማትስ አለ። አሁን ቅድም እንዳልኳችሁ ላይብራሪ የምትሄዱ ከሆነ ጓደኛችሁ ጋር ምናምን የምትሄዱ ከሆነ ቀን ላይ እዛ አንብባችሁ ስትመጡ እቤት ብቻችሁን ስትሆኑ አዲስ አካባቢ ስለሆነ ብቻችሁንም ስለሆናችሁ ችግር የለውም ማለት ነው። በቃ እንደ አዲስ ነው አእምሯችሁ የሚቀበለው። ፕላስ ደግሞ ጠዋትና ከሰዓት ላይ በምታነቡበት ጊዜ ወይም ጥያቄ በምትሰሩበት ጊዜ በየ40 ደቂቃው የ15 ደቂቃ እረፍት ውሰዱ። ለመሰላችሁ ስትወጡ ወጥታችሁ
አይምሮአችሁን ዘና ምናምን አርጉና አየር ምናምን ተቀበሉና ወይ ከምትወዱ ጓደኛ ጋር አውሩና ወይ ደግሞ ደስ የሚያስብላችሁ ነገር እዩና ምናምን ተመለሱ። ወዲያው አይምሮአችሁ ምን ያደርጋል? ሪፍሬሽ ያደርጋል እንደ አዲስ ይሆንና ደግሞ ድጋሚ ወደ ስራ ሞራ ተኩሮ ይሰራል ማለት ነው። በእንደዚህ አይነት መንገድ ብዙ ነገሮችን ማንበብ ትችላላችሁ። ስለዚህ በእንደዚህ አይነት መንገድ ሙሉ እንትን እንላለን። ከነገና ደግሞ ቅዳሜና እሁድ ደግሞ ምን እናደርጋለን? አሁን ጥያቄዎቹን ሰርተናል አይደለም? ቅዳሜና እሁድ ምን እናደርጋለን? ቅዳሜና እሁድ እነዚህኑ ፈተናዎች እላው ላይ ሽቱ ላይ የምትሰሩ ጥያቄ ላይ መልስ እንዳትሞሉ እሺ፣ በኋላ ላይ ስለሚጠቅም ነው። ምን እናደርጋለን? ቁጭ አድርገን እንፈተናለን ራሳችንን። ቅዳሜና እሁድ የመፈተኛ ጊዜ ነው። ቁጭ አድርገን ጥያቄዎቹን እንሰራለን። ምን እንላለን? ራሳችንን አንድ ዙር እንፈትሻለን ማለት ነው። ከዛ እያንዳንዱን ከዛ እናርምና የቱ ጋር እንዳለን እናቀና ደግሞ አሁን የጎደሉብንን ኤክስ ያመጣናቸውን ትምህርቶች ደግሞ በሁለተኛ ዙር ልክ እንደዚሁ ትኩረት እያደረገን ሁለተኛ ዙርም እንደዚሁን ሞላና እንዘጋጃለን ማለት ነው። ከዛ ከሁለት ሳምንት በኋላ ሙሉ ዙር ጨርሰናል። ከዛ ሪቪው ኤክሰርሳይሳችንንም የፈለግነውን ኖት እናነባለን ማለት ነው። በሁለተኛውም ዙር አንዳንድ ማታቋቸውን ኖቶች ብትይዙ ጥሩ ነው። እንደዚሁ አንብቡት። ከዛ ከሁለት ሳምንት በኋላ አሪፍ ሆነልን ማለት ነው። ስለዚህ በእንደዚህ አይነት መንገድ ተዘጋጁ። ይሄንንም እንግዲህ ፕሪንት አድርጋችሁ እኔ የራሴን አለ ያዘጋጀሁላችሁ ባዶ እንደዚህ ያለላችሁ ይሄንን እንግዲህ የምትጠቀሙበትን ቴሌግራም ቻናል እንግዲህ አዘጋጅቼላችኋለሁ። እሱን እንግዲህ እዚህ ኮሜንት ስር ትገቡና የመጀመሪያው ፒን አድርግቼላችኋለሁ። ኮሜንቱን ፒን የሆነ የመጀመሪያ ኮሜንት ስማርት አፕ ይላል። እሷን ሊንክ ነክታችሁ ቴሌግራሙ ላይ ጆይን አድርጉ። እዛ ላይ ብዙ ኢንፎርሜሽን ስለሚለቀቅ ጆይን አድርጉ። እሱ ላይ ያስቀምጥላችኋለሁ። እሱን ዳውንሎድ አድርጉትና ፕሪንት አድርጋችሁ ኮፒ ቤት የራሳችሁን ፕሮግራም ቶሎ አውጡና ቶሎ ጀምሩ። በጣም የማለፍ ቻንሳችሁ ይሄንን ቪዲዮ ከምታዩት ማለት ነው 95% በእርግጠኝነት ታልፋላችሁ። በስርዓት ይሄንን ነገር እንደውም በስርዓት ካደረጋችሁ 100% ታልፋላችሁ። አንዳንድ እንግዲህ ስለማያደርጉ ስላለ ነው እንጂ 95%ታችሁ በስርዓት ካደረጋችሁ ታልፋላችሁ። ስለዚህ ቶሎ ወደ ስራ ግቡ ማለት ነው። ታትዘናጉ፣ ቶሎ ወደ ስራ ግቡ። እንዳልኳችሁ ቴሌግራም ቻናል እዛ ጋር ለላችሁ ሊንኩ ግቡና ቶሎ አውርዱና ፕሪንት አድርጋችሁ የራሳችሁን ፕሮግራም አውጡና ቶሎ የወረዱባችሁን ቶሎ ፎከስ አድርጉና ስሩ ማለት ነው። እንግዲህ በሚቀጥለው ቪዲዮ ደግሞ የሚያስፈልግ ነገር ካለ እለቅላችኋለሁ። መልካም ጊዜ፣ መልካም ፈተና ላለው። ቻው ቻው።